እስቲ ጥያቄን ጠይቅ። ሁሉም የመለሰ ዛሬ ራትን መሰረም በእጁም አይበላም። እኛ እናጎርሰዋለን። ጣፋጭዬ እኔ አንቺ ብትበልጪኝ እንጂ ቀስ ገና ካሁኑ ሽንኩርት መላጥ ቢጀምር ነው የሚሻለው። ጥያቄው ግን ከመጽሐፍ ከሆነ አልስማማም። ከሌላ ነገር ከሆነ ቀጥይ ጠይቂ። ከዓለም በርዝመቱ ትልቁ ፎቅ የትኛው ነው? ከዓለም በርዝመቱ ቆይ እኔ ልመልሳት። በዓለም ብዙ ባለቤት የሌላቸው ፎቆች የሚገኙት ኢትዮጵያ ውስጥ ነው። ግን ትልቁ ፎቅ የት እንደሚገኝ እኔ እንጃ። አንተ ዝም ብለህ ጥያቄውን አትመልስም? የምን ከሱ ጋር ማነካካት ነው? ማለቴ ጥያቄውን ካነሳው አይቀር ለጠቅላላ እውቀት ልመልስልህ። የፎቆቹ ባለቤት ደግሞ ሜቴክ ነው። ትክክል። ሜቴክ የሚባለው ሰው ይታደሉ። ይሄ ሁሉ ፎቅ አለው። እኔ ልመልስ? እሺ በድል መልስ። እንደኔ በዓለም ላይ ያሉ ትልልቅ ነገሮች ሁሉ የኔ ነው ስለምትል አሜሪካን ይመስለኛል። ተሳስታችኋል። ማሌዥያ ነው። ማሌዥያ የሚባል ሀገር አለ እንዴ? ምን አንቺ እዚህ በስደት የተንከራተት ነው ሲያንስ በጥያቄ ዓለምን ታዞሪናለሽ እንዴ? እዚሁ ከሀገርሽ አጠይቂ። እውነቱን ነው። ምን ሀገር ታዞሪናለሽ? ወይ ሰዎቹ ማቀባበል ፈልገሽ ነው? እኔ አንድ ጥያቄ ልጠይቅ። እንቆቅልሽ ነው። ብሄድ የማይደክመው ወንድ። ተሸውደሻል። ዶክተር አብይ ነው። ይኸው ከተመረጠ ጀምሮ ከደሴ እስከ ዲሲ ከአንፎ እስከ ጣፉ ይዞረዋል። አንድ ቀን እንኳን እኮ ደከመኝ ብሎኝ አያውቅም። ጉረኛ አንተ ነው ደከመኝ የሚለን። ምን ነው በጣም ቤተሰብ ነኝ አልክ። ለማንኛውም ግን ጣፋጭ እየመልሰሻል። ወንዝ ነው። እሺ እኔ አሁን አንድ ጥያቄ ልጠይቃችሁ። ሂሳብ ነው። እርግጠኛ ነኝ ማንሽም አትመልሽው። አሁን ለምሳሌ እኔ ሀብታም ነኝ ማለት ነው ወይ ደግሞ ትልቅ ባለስልጣን ነኝ። እሺ ከዛ የሆነ ነገር ሰራውኝና መጀመሪያ 6 ሚሊዮን ብር አገኘው። እሺ ከዛ ደግሞ 6 ሚሊዮን ብሩን የሆነ ነገር አደረኩበትና ወደ 7 ሚሊዮን ብር አገኘው። እሺ ከዛ ደግሞ እንደገና ተፍ አልኩኝና 7 ሚሊዮን ብሩን 9 ሚሊዮን 800 ሺህ ብር አገኘው። እሺ ከዛ ደግሞ በቃ ከሰርኩና 2 ሚሊዮን ብር አገኘው። እሺ አጠቃላይ ስንት ብር ይኖረኛል? ቆይ አንዴ ድገምልኝ። እንዴ ሚሊዮን ብሩን እኮ እንደ ዝርዝር ሳንቲም ከሽ አደረከው እኮ። እንደ ኢቲቪ ዜና ካልኩሌተር ሊደንስ ምን አንተ ቆይ መጀመሪያ ጥያቄውን በትክክል አሰማም ነበር። ይኸው ለኔ ይሄን ብር እኮ ላይ ወርጄ ታች ወጥቼ ያመጣሁት ብር ነው። እሺ በቃ ጥያቄው በአጠቃላይ ስንት ብር ይኖረኛል ነው? አዎ አጠቃላይ ስንት ብር ይኖረኛል? ይሄማ በጣም ቀላል ነው። ይሄ ኩንታል ሙሉ ብር የሙስና ነው። ስለዚህ በስመ 5 ሳንቲም አይኖርም። ስም ደግሞ ከቀስት ወደ ቀንጅብ ይቀየራል። ከዛ በቢጫ ሄሊኮፕተር ተይዘህ ቂሊንጦ ትገባታለህ።